ለየት ያለ ነገር የለውም። ውሰድልኝ የሚለው ቃል በእምነት ነው። ይሄ በእምነት ካሳ የሚባለው ወንድሙ ታውቁታላችሁ? ዩቲዩብ ላይ ካሉ የመዝሙር ክሊፖች ትልቁን ቪው የያዘው የጆሲ ካሳ ይሄ ነው የገባኝ የሚለው ክሊፕ ነው። ጋይስ 15 ሚሊዮን አካባቢ ደርሷል። ተኛ የእሱ መዝሙር ከቤተሰቦቹ ጋር የሰራው እግዚአብሔር አለ የሚለው 10 ሚሊዮን፣ እንዲሁም የሰናይት እንግዳ መዝሙር ሰልፎ የማን ነው። እነዚህ መዝሙሮች ናቸው በጣም ከፍተኛ ቪው ያላቸው 8 ሚሊዮን፣ እንደዚህም 6 ሚሊዮን ብዙ አሉ፣ ግን ከፍተኛውን የያዘው ይሄ ነው። ዛሬ አብረን ነው ቼክ የምናደርገው። እንዴት ናችሁ ግን? ሁሉ ሰላም ሁሉ I'm a Muslim. I like this song. Heart. It's heart. Okay. Heart ለማለት ነው። Heart touching. I like ማዝሙር ብላናለች እህታችን። ዋው 1200 ላይክ 107 ሪፕሌይስ አለው ከ5 ዓመት በፊት። One of the million song on YouTube that I often play. The same joy of every child of God wherever they are. God bless the Ethiopian people from Indonesia Christians. እንግዲህ 16 የገባው በምክንያት ነው። ከኢንዶኔዥያ ሁሉ ነው የታየው። እሺ I am from Somaliland. አርጌሳ and I love heart. This song I can understand but okay, I can't understand but I am feeling the people's body language. Maybe the song like love. አስረድ ምን አይነት መዝሙር ነው? በኢትዮጵያ ታሪክ በብዙ የተደመጠ አንደኛ መዝሙር ነው። እሱም ብለን ነው የመጣ ነው። 2026 ጆሮ ነው ያለው። እኔና እናንተ አለን። ካዶሽ ፊልም ይሄ ፒክቸርስ ግን ጠፍቷል በጣም። ጆሲ ድራም የጠፋ የልጅ በእናት እጁ እዚሁ ኪቦርዱ ላይ እንዳለ እጁ ይለያል። የኔ እንደሆነ ማለት ነው ይታወቃል። ልጁ ዮናታን ሰለሞን። ሪትሙ በጣም ፋሚሊያር ነው ማለት ለየት ያለ ነገር የለውም። ካልቪን ደስትሽ ዛሬ አይታችኋል? ቆይ ለቢኒ ማይክ ሰጥተውታል። እንደዚሁ ደሬ ምን አጠፋ ሲያሳዝን ሱት እንደዚህ ለብሶ መጥቶ ናቲ ራሱ በጣም ልጅ ነበረ ታውቃለህ። የማየው ነገር ከምስጋና አያግደኝ፣ የምሰማውን አንተን ከማምለክ አያስቆመኝ። ምድረ በዳዬን ዓለም ልሞታል ያየኝ፣ ባህሩን ከፍሎ ያሻግረኛል አምናለሁ። ይሄ ነው የገባኝ ዝም ብሎ መዘመር። ታውቃለህ የሪትሙ ኢነርጂ እና የሰው ኢነርጂ ቪዲዮ ላይ ያለው እየታዩ ያለው ወይንም አሁን ቸርች ላይ የምናየው የሰው ኢነርጂ መዝሙሩን ተከትሎ የሚያደርገው ማለት ነው በጣም የተለያየ ነው። እዚህ ጋር ያለው ሪትም በጣም ቀዝቀዝ ያለና ስሎ ነው። ዘማሪውን ነው በደንብ እንድትሰማው የሚጋብዘው። አሁን ላይ ያየናችሁ ያለው እንዲሁ ቪዲዮ የሚያሳየው የሰዎችን እንቅስቃሴ እንግዲህ ማየት ትችላላችሁ። በተለይ ከዚህ በኋላ ይሄ ነው የገባኝ። ምን ታስባላችሁ? ከዚህ ይበልጥ በጣም ጠንክሮ ቢሆን ሪትሙ ጠንክሮ ቢሆን ወይስ እንደዚሁ ቢሆን ቆንጆ ነው ብላችሁ ታስባላችሁ? እኔ ከሁለቱ አንፃር ትንሽ ጠንክሮ ቢሆን ብዬ አስባለሁ። ግን ምናልባት ደስትሽ እንግዲህ የተሰማው ምናልባት ጆሲ ራሱ ሙዚቀኛ ስለሆነ ያው እንደዚህ እንዲሆን ፈልጎ ሊሆን ይችላል። ሲንገሌ ዛሬ
ግጥሙ ላይ የሆነ ሀሳብ አለኝ። ውሰድልኝ ዛሬ ከነፍሴ የሆነ አምልኮኝ። ውሰድልኝ የሚለው ቃል ኔጌቲቭ አይደለም ብዬ አስባለሁ። ይሄ ነገር ውሰድልኝ፣ ይሄ ነገር ወደዛ እንትን በልልኝ እና ውሰድልኝ ዛሬ ከነፍሴ የሆነውን አምልኮዬን የሚለው ሀሳብና ከምስጋና አንጻር ጌታን እንትን ከማለቱ አንጻር እና የቃሉ ኔጌቲቭነት አይጋጭም ወይ? ሌላ ቃል ቢጠቀም የተሻለ አያደርገውም ወይ ብዬ አስባለሁ። ምክንያቱም ውሰድልኝ የሚለው ለእኔ ትንሽ ኔጌቲቭነቱ ይበዛል ብዬ ስለማስብ ማለት ነው። ልክ አሁን አንዳንድ የቤተክርስቲያን መዝሙሮችም አሉ ሰበብ ፈልጌ ፈላልጌ ምናምን ሰበብ እንደዚህ አይነት ነገሮች ማለት ነው። ይህንንም እንደዛ አስባለሁ። እስኪ አያችሁ በጣም ፈልጓል። በቃ እኔ ችግር ውስጥ ነኝ ምናምን እያለ ነው። የሆነ ውሰድልኝ የሚለው አይነት ግን እንትኑ እንደዛ አይደለም። ቃል አገላለጹ እንደዛ አይደለም። ውሰድልኝ እያለ አይደለም። ቶኑ እንደዛ አይደለም። ነገር ግን ቃል መምረጥ ላይ በጣም ጥንቃቄ ሊደረግ ይገባል ብዬ አስባለሁ። ሮቤራ የለመንኩትን የጠየቅኩትን ጥያቄ ሁሉ ከምስጋና ጋር እጠብቃለሁ። እንደዚህ ከሚል ሰው ውሰድልኝ የሚል አማርኛ መኖር የለበትም። ሸክሜን ሁሉ በሱ ላይ ጥዬ በአንዳች ነገር አልጨነቅም ለጌታ። ይሄ ነው የገባኝ። እንዴ አረ ሰው ግን እንዴት ነው የተለወጠው? ቆይ በአንዳች ነገር አልጨነቅም ለጌታ። ይህ ልጅ ጎስፕል ቲቪ አገልጋይ አይደለ? ዝም ብሎ መዘመር የሚገርም ነው። ልክ የሰው ኢነርጂ ያልኳቸው ይህንን ነው። የመዝሙሩን ፍሎ ደግሞ ያያችሁት ነው። በጣም የሙዚቃውን ውስጥ ኖይዝ መጨመሩ ለምን አስፈለገ? ስሙት፣ የክራውድ ኖይዝ ጨምረውበታል። ወንድሙ በእምነት ነው። በእምነት ካሳ የሚባለው ወንድሙ ታውቁታላችሁ? ቆይ ላሳያችሁ። ይሄ ሳላያምናለው እንዲሆናል ባዶ ሸለቆ ውሃ ይሞላል። ልዩነቱን የምታውቁት ከቀደም ከነበረበት የሬትን ፍሰት ወደዚህ ሲመጣ ኦፕን ሀያት ብቻ ነው የጨመረበት እንጂ ተመሳሳይ ሚለውን ከዛ ሀያቱን የጨመረበት ምንም የተለየ እንትን የለውም። ኢነርጂውን ለማምጣት ኖይዝ ተጠቀመ። ከዛ ሀያት አረገበት። ነፋስም የለም ሳላያምናለው እንዲሆናል ባዶ ሸለቆ ውሃ ይሞላል። ዶክተር ማን ነበረ ስሙ? በእናትህ ጎስፕል ቲቪ ታውቁት ይመስለኛል። ይሄ ማለት ነው
ያለ እግዚአብሔርን ማክበር የዮኒ እጅ እንዴት ነው የሚነሳው? ቻለውኝ ሲሰራ ምስክር ነኝ እኔ ክንደ ብርቱ ነው ኃይለኛ ምስክር ነኝ እኔ ምስክር ነኝ እኔ ድንቅ ነው ታምረኛ ጆሲ ድረም ካናዳ ነው። አይቻለሁኝ በዓይኔ ኦኬ ጨርሰናል። እንግዲህ ያሉኝ ሀሳቦች ቅድም እንደነገርኳችሁ ነው። እንግዲህ ይህን ያህል ቪው ያገኘው ቪዲዮ በጣም አያስብልም። ኖርማል ቪዲዮ ነው የተሰራው። ከተለያዩ ከቸርቾች ሻት ተወስዷል። እነሱን መድረክ ላይ ሻት አድርገዋል። ከቪዲዮ አንጻር አይደለም፣ ከመልእክቱ አንጻር። ከመልእክቱ የሁሉም ሰው ህይወት መንካት የሚችል መልእክትን የያዘው በጣም ጥሩ ግጥም ነው። ቅድም ካነሳሁት ሀሳብ ውጭ ከኔ ጥያቄ በስተቀር ማለት ነው። እንግዲህ ሌሎቻችሁም ምን እንደሚሰማችሁ ብትነግሩኝ ደስ ይለኛል ማለት ነው። 16 ሚሊዮን ቪው ግን ይገባዋል ለመልእክቱ። ሁሉንም መዳሰስ ስለቻለ ነው ይህ ሁሉ ሰው ያየው ብዬ አስባለሁ። ሌላ እንግዲህ ሪያክት እናደርግበት አብረን እንድናየው የምትፈልጉት ካለ ቀመጥ ኮመንት ላይ